በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ከዚህ በፊት የሰጣቸው የነበሩትን አገልግሎቶች ለማህበረሰቡ በተሻለ ሁኔታ ለማዳረስ እንዲሁም ቀልጣፋና ዘመናዊ አሰራርን ለመከተል አገልግሎቶቹን በኦንላይን መስጠት ጀመረ። እነዚህን አገልግሎቶች ለማግኘት ዜጎቻችን ከተለያዩ ቦታዎች ረጅም መንገዶችን አቋርጠው በመምጣት እንዲሁም በአገልግሎት ፈላጊዎች መጨናነቅ ወረፋ ይጠብቁ የነበሩ አሁን አዲስ በተዘረጋው ሲስተም ግን ሁሉም ተገልጋይ ባለበት ሆኖ ለሚፈልገው አገልግሎት ቀነቀጠሮ በማስያዝ ያለምንም መጨናነቅ አገልግሎቱን ማግኘት ያስችለዋል። ይህ ዌብሳይት በአማርኛ፣ አፋን ኦሮሞ፣ አረብኛና እንግሊዝኛ አገልግሎት የሚሰጥ ሲሆን አሰራሩም ለማንኛውም ተገልጋይ በቀላል መልኩ አገልግሎቱን እንዲያገኝ ያስችላል። ኢትዮጵያን ኤምባሲ riyadh.gov.et በማለት እንፈልጋለን። አገልግሎቱን ለማግኘት መጀመሪያ እዚህ ዌብሳይት ላይ አካውንት መክፈት ይጠበቅብናል። አካውንት ለመክፈት በአጭሩ ሎጊን የምትለውን አማራጭ በመጫን ክሬት አካውንት የሚለውን እንጫናለን። ከዛም የሚጠይቀንን ኢንፎርሜሽን በሙሉ በማስገባት ኔክስት አካውንት ስቴፕ የሚለውን እንጫናለን። በመቀጠልም የምንፈልገውን ቋንቋ እዚህ ጋር እንመርጣለን። እዚህ ጋር ደግሞ ለአካውንታችን ፓስወርድ እናስገባለን። በመቀጠል ክሬት አካውንት የሚለውን እንጫናለን። ከዛ በመቀጠል በስልካችን የሚመጣውን ኮድ እዚህ ጋር እናስገባለን። በመቀጠልም ቬሪፋይ ኮድ የሚለውን እንጫናለን። አሁን እዚህ ጋር እንደ አዲስ ሎጊን እንላለን ማለት ነው። ሎጊን ስንል በኢሜይል የከፈትን ከሆነ አካውንቱን ኢሜይላችን እዚህ ጋር አስገብተን ፓስወርድ በማስገባት ሎጊን እንላለን። በሞባይል ከሆነ ደግሞ ሞባይል የሚለውን ተጭነን ስልክ ቁጥራችንን በማስገባት ቀጥሎም ፓስወርዳችንን በማስገባት ሎጊን የሚለውን እንጫናለን። ሎጊን ብለን ስንገባ ዳሽቦርዳችን ይህንን ይመስላል። የምንፈልገውን ቋንቋ እዚህ ጋር በመጫን ካታጎሪዎችን በግልጽ መረዳት እንችላለን። አንድ ሰው ለአንድ አገልግሎት ቀጠሮ ማስያዝ ከፈለገ መጀመሪያ ኒው አፕሊኬሽን ወይም ደግሞ በአማርኛው አዲስ ማመልከቻ ሴሌክት ሰርቪስ የምንፈልገውን አገልግሎት እዚህ ጋር እንመርጣለን። የፓስፖርት አገልግሎት ብንመርጥ ምን አይነት ፓስፖርት ነው የፈለግነው? አዲስ ፓስፖርት ነው ወይስ ፓስፖርት ማደስ ነው የሚሉትና ሌሎችም አማራጮች ያሉ ሲሆን ካሉት አማራጮች መካከል የምንፈልገውን እንመርጣለን። ከዛም ለማን እንደሆነ ይጠይቀናል። መረጃ የምናቀርብበትን መንገድ እንመርጣለን። ክሬት አፕሊኬሽን የሚለውን እንጫናለን። በመቀጠልም እዚህ ጋር በምናገኘው መረጃ መሰረት እነዚህን አስፈላጊ መረጃዎች በተጠቀሰው አይነትና መጠን ብሮዝ የሚለውን በመጫን እናስገባለን። በመቀጠልም ቡክ አፖይንትመንት የሚለውን በመጫን ከነዚህ ቀናቶች ውስጥ የሞሉ ያልሞሉ እንዲሁም የሳምንቱ ዝቅ ቀናት በግልጽ የሚቀመጡ ሲሆን የምንፈልገውንና ያልተያዘውን ቀን በመምረጥ እንዲሁም ደግሞ ሰዓት በመምረጥ ኮንፊርም አፖይንትመንት የሚለውን እንጫናለን። የቀጠሮው ቀን ሲደርስም ቀጥታ ወደ ኤምባሲው ቅጥር ግቢ በመምጣት ቀነቀጠሮውን ያሳያሉ። የተራ ቁጥር መለያ ቁጥር ይሰጥዎታል። ተራውን ይጠብቃሉ። ተራው ሲደርስ ቀርበው አገልግሎቱን ያገኛሉ። እናመሰግናለን። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ከዚህ በፊት የሰጣቸው የነበሩትን አገልግሎቶች ለማህበረሰቡ በተሻለ ሁኔታ ለማዳረስ እንዲሁም ቀልጣፋና ዘመናዊ አሰራርን ለመከተል አገልግሎቶቹን በኦንላይን መስጠት ጀመረ። እነዚህን አገልግሎቶች ለማግኘት ዜጎቻችን ከተለያዩ ቦታዎች ረጅም መንገዶችን አቋርጠው በመምጣት እንዲሁም በአገልግሎት ፈላጊዎች መጨናነቅ ወረፋ ይጠብቁ የነበሩ አሁን አዲስ በተዘረጋው ሲስተም ግን ሁሉም ተገልጋይ ባለበት ሆኖ ለሚፈልገው አገልግሎት ቀነቀጠሮ በማስያዝ ያለምንም መጨናነቅ አገልግሎቱን ማግኘት ያስችለዋል። ይህ ዌብሳይት በአማርኛ፣ አፋን ኦሮሞ፣ አረብኛና እንግሊዝኛ አገልግሎት የሚሰጥ ሲሆን አሰራሩም ለማንኛውም ተገልጋይ በቀላል መልኩ አገልግሎቱን እንዲያገኝ ያስችላል። ኢትዮጵያን ኤምባሲ riyadh.gov.et በማለት እንፈልጋለን። አገልግሎቱን ለማግኘት መጀመሪያ እዚህ ዌብሳይት ላይ አካውንት መክፈት ይጠበቅብናል። አካውንት ለመክፈት በአጭሩ ሎጊን የምትለውን አማራጭ በመጫን ክሬት አካውንት የሚለውን እንጫናለን።
ከዛም የሚጠይቀንን ኢንፎርሜሽን በሙሉ በማስገባት ኔክስት አካውንት ስቴፕ የሚለውን እንጫናለን። በመቀጠልም የምንፈልገውን ቋንቋ እዚህ ጋር እንመርጣለን። እዚህ ጋር ደግሞ ለአካውንታችን ፓስወርድ እናስገባለን። በመቀጠል ክሬት አካውንት የሚለውን እንጫናለን። ከዛ በመቀጠል በስልካችን የሚመጣውን ኮድ እዚህ ጋር እናስገባለን። በመቀጠልም ቬሪፋይ ኮድ የሚለውን እንጫናለን። አሁን እዚህ ጋር እንደ አዲስ ሎጊን እንላለን ማለት ነው። ሎጊን ስንል በኢሜይል የከፈትን ከሆነ አካውንቱን ኢሜይላችን እዚህ ጋር አስገብተን ፓስወርድ በማስገባት ሎጊን እንላለን። በሞባይል ከሆነ ደግሞ ሞባይል የሚለውን ተጭነን ስልክ ቁጥራችንን በማስገባት ቀጥሎም ፓስወርዳችንን በማስገባት ሎጊን የሚለውን እንጫናለን። ሎጊን ብለን ስንገባ ዳሽቦርዳችን ይህንን ይመስላል። የምንፈልገውን ቋንቋ እዚህ ጋር በመጫን ካታጎሪዎችን በግልጽ መረዳት እንችላለን። አንድ ሰው ለአንድ አገልግሎት ቀጥሮ ማስያዝ ከፈለገ መጀመሪያ ኒው አፕሊኬሽን ወይም ደግሞ በአማርኛው አዲስ ማመልከቻ ሴሌክት ሰርቪስ የምንፈልገውን አገልግሎት እዚህ ጋር እንመርጣለን። የፓስፖርት አገልግሎት ብንመርጥ ምን አይነት ፓስፖርት ነው የፈለግነው? አዲስ ፓስፖርት ነው ወይስ ፓስፖርት ማደስ ነው የሚሉትና ሌሎችም አማራጮች ያሉ ሲሆን ካሉት አማራጮች መካከል የምንፈልገውን እንመርጣለን። ከዛም ለማን እንደሆነ ይጠይቀናል። መረጃ የምናቀርብበትን መንገድ እንመርጣለን። ክሬት አፕሊኬሽን የሚለውን እንጫናለን። በመቀጠልም እዚህ ጋር በምናገኘው መረጃ መሰረት እነዚህን አስፈላጊ መረጃዎች በተጠቀሰው አይነትና መጠን ብሮዝ የሚለውን በመጫን እናስገባለን። በመቀጠልም ቡክ አፖይንትመንት የሚለውን በመጫን ከነዚህ ቀናቶች ውስጥ የሞሉ ያልሞሉ እንዲሁም የሳምንቱ ዝቅ ቀናት በግልጽ የሚቀመጡ ሲሆን የምንፈልገውንና ያልተያዘውን ቀን በመምረጥ እንዲሁም ደግሞ ሰዓት በመምረጥ ኮንፊርም አፖይንትመንት የሚለውን እንጫናለን። የቀጠሮው ቀን ሲደርስም ቀጥታ ወደ ኤምባሲው ቅጥር ግቢ በመምጣት ቀነ ቀጠሮውን ያሳያሉ። የተራ ቁጥር መለያ ቁጥር ይሰጥዎታል። ተራውን ይጠብቃሉ። ተራው ሲደርስ ቀርበው አገልግሎቱን ያገኛሉ። እናመሰግናለን።